እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና የዩቲዩብ ቤተሰቦች። ቀደም ሲል ባለፈው ጊዜ እንደነገርኳችሁ በቲክቶክ ያየናቸውን አጫጭር ነገሮች ዛሬ ዲቴል በዝርዝር ቀስ ብለን ብዙ ነገር የምትገበዩበት ስለሆነ ዛሬ የመጀመሪያውን ለሰን ትምህርት ጀምራለሁ። የዛሬው ትምህርት ከመጀመሩ በፊት እንግዲህ አንድ ደብተር እርሳስና ላጲስ ይዛችሁ ተቀመጡ። ምክንያቱም ብዙ የምንሰራው ነገር ስላለ ይሄንን ማስታወሻ ለመያዝ ሞክሩ። lesson 1 ይላል names form or size of the English letters ይላል። የእንግሊዘኛ ፊደሎችን ስም ቅርጽና ሳይዛቸውን ደግሞ እንደዚሁ በሚመለከት የምናወራው ነገር ይኖራል። According to form or size, the letters are called capital letters and small letters ይላል። በፎርማቸውና በቅርጻቸውና በመጠናቸው ካፒታልና ስሞል ተብሎ ተከፍለዋል እንግሊዘኛ ፊደላት በሙሉ። እነዚህ ሆኖ ካፒታልና ስሞል ሌተሮች ደግሞ ለመጻፍ there are two types of writing ይላል። ሁለት አይነት የጽሁፍ መንገድ አለ፣ ሶስተኛ መንገድ የለው። script form of writing ሌላው ደግሞ cursive form of writing ነው። ምን ማለት ነው ይሄ? script form of writing ስንል ነጣጥለን ለብቻው መጻፍ ማለት ነው። cursive ስንል ደግሞ እየቀጣጠልን ፊደሎችን የምንጽፍበት ብዙ ጊዜ ያልተለመደ ነገር ነው፣ እሱን ማለታችን። ስለዚህ script form ራሱ ካፒታል ሌተር አለው፣ ስሞል ሌተር አለው script form። cursive ራሱ እንደዛው ካፒታል አለው፣ ስሞል ሌተር አለው። ስለዚህ ስክሪፕት ፎርም አሁን ካፒታል ሌተር ሳን ኤቢሲዲ ብሏል። አጻጻፉን በኋላ እናያለን። ስክሪፕት ፎርም ስሞል ሌተሮቹ ደግሞ በትንሹ የሚጻፉት ናቸው። ይሄን ይመስላሉ። እንቀጥላለን። ከርሲቭ ፎርም ራሱ ካፒታል ሌተር አለው፣ እንደምታዩት ኤቢሲዲ ድረስ ነው፣ ይቀጥላል። እሱም ስሞል ሌተርስ አሉት፣ ኤቢሲዲ ብሎ ይቀጥላል። እነዚህ ነገሮች ዲቴል ባልዘርዝር አሁን እናያቸዋለን። አሁን ለመጀመሪያ names and script form of capital letters በትላልቁ እንዴት እንደሚጻፍ ነው። A B C D E F ብለን እስከ Z ድረስ ከነ አማርኛ ትርጉማቸው ከስራቸው ጽፈናል። ከአንደኛ ክፍል ጀምሮ ለሚማሩ ተማሪዎች በጣም ጠቃሚ ነው። ካፒታል ምን እንደሆነ፣ ካፒታሉ ስሙ እንደሆነ፣ ስሞሉም እንደዛው በቅርጽ ቢላይም ከA እስከ Z ድረስ አለው። names and script form of small letters ይላል። ትናንሾቹ ደግሞ በእንደዚህ አይነት ተጽፈዋል። አሁን እነዚህ እንዴት እንደሚጻፍ አሳያችኋለሁ። እሺ፣ አሁን ካፒታል ሌተርስ እንዴት እንደሚጻፉ ነው። እንዴት እንደሚጻፉ ለማየት እኔን የማደርገውን መመልከት በጣም ጠቃሚ ነው። ካልተመለከት አይሆንም። ካፒታል ለመጻፍ መጀመሪያ የምንነሳው ከዚህ ከመስመሩ ላይ ነው። ነጥብ እናደርጋለን። ስለዚህ ከዚህ ከነጥቡ ተነስተን ላይ ድረስ ሄደን ነው እጃችንን ነቅለን ይሄን የምንጽፈው። ስለዚህ ድገሙ፣ ነጥብ አድርጉ። ይኸው በእንደዚህ አይነት ካፒታል ኤ ይጻፋል። ቢም እንደዛው እናንተ በኋላ 3 4 5 ጊዜ ትጽፋላችሁ። ይሄን ክፍት ቦታ አድርጉት። አሁን ደግሞ ቢም እንደዛው ከታች ነው የሚነሳው። ስለዚህ ቀጥ አድርገን ላይ ድረስ ሄደን ቢም እንደዚህ ነው የምንጽፈው ማለት ነው። ከዚህ ነው የሚነሳው። ይሄው ቢም አድርገን እንደዚህ እንጽፋለን። ከዚህ በተረፈ በሌላ መንገድ ብንጽፍ ይቦጫጨራል። ሲ ደግሞ የምንጽፈው ከዚህ ከመስመሯ ትንሽ ወረድ ብለን ነው ነጥብ የምናደርገው። ስለዚህ ሲ ከዚህ ጋር ጀምረን ካፒታል ነውና እንደዚህ ነው። ካፒታል ከላይ እስከ ታች ይኸው ከዚህ ጋር ጀምረን ሲ አጀማመሩ ማየት ነው። ዲም ከዚህ ጋር እንጀምራለን። ቀጥ አድርገን እንደዚህ እንወርድና ትንሽ ሲቀር እናቆማለን። ከዛ በኋላ
እንደዚህ አድርገን ክብ ነገር ስንሰራ ካፒታል ዲ እንደግማለን። ከዚህ ጋር ወረድን እንደዚህ አድርገን ካፒታል ዲ ይህ የምናደርገው አሁንም እሱ ከላይ ነው የሚጀምረው። አንድ ጊዜ ብቻ ነው እንደዚህ አድርገን እንደዚህ ከዛ እጅ ነቅለን ኢ ነው። ይኸው ከዚህ ጀመር ወደዚህ ቀጥ ብሎ ይወርዳል። ከዛ እንደዚህ ኤፍም እንደዛው ነው። ከዚህ ጀምራለሁ። ይኸው ወደዚህ አድርገን አንድ ጊዜ መንቀል ነው። ይኸው እንደዚህ አድርገን ኤፍ ነው። ጂም እንደዚሁ እንደ ሲ ከዚህ ጋር እንጀምራለን። እንደዚህ አድርገን አንድ ካረግን በኋላ ጂ ይኸው ጂ እናንተ ደጋግማችሁ ጽፋላችሁ። ኤች ከዚህ ጋር ይጀምራል። ከላይ ነው የሚጀምረው ቀጥ ይኸው በጣም ሳይሰፋ ይኸው። ስለዚህ ከዚህ ጋር ይጀምራል። እንደገና ከዚህ ይጀምራል። ኤች ደግሞ አለው ይኸው 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 አይ ይኸው እሱም ከላይ ነው የሚጀምረው። ይኸው ትንሽ ሲቀር ትንሽ ካፒታል አይ ማለት ይሄ ወረድ ብለን ትንሽ እንደዚህ ይኸው ይኸው እንዳናስረዝም ይሄንን ትንሽ ናቸው። ጄም እንደዚሁ ከዚህ ነው የሚጀምረው። ይኸው ከዛ ወርደን ቁልቁል እንዲህ እናመጣለን። ጄ ይኸው ኬ እሱም ከላይ ነው የሚጀምረው። ቀጥ ብሎ እንወርዳለን። ቀጥሎም እዚህ ጋር ነው ካፒታሉ ግማሹ ላይ መተን ነው እንደዚህ የምናደርገው። ይሄ ካጠረ እንደዚህ ካጠረ ስሞል ሌተር ነው የሚሆነው። ስለዚህ እኩል ነው ካፒታል ኬ። ይኸው ይኸው ኤል እሱም ከላይ ነው። ይኸው ቀጥ ይበል እንዳይንጋደድ። ይኸው ኤል ቀጥሎ ኤም ነው። ኤምም ከዚህ ከታች ነው የሚጀምረው። ይኸው ቀጥ ብለን እንሄድና እንዲህ አድርገን መልሰን ቀጥ ብለን እንወርዳለን እንዳይንቦራቀቅ እንደዚህ። ደግመዋለሁ ወደ ላይ ከዛ እንደዚህ ከዛ መልሰን ቀጥ ኤም ልክ እንደ ኤ እና ቢ ከታች ነው የሚነሱ። ኤንም እንደዛው ነው። ከዚህ ጋር ይጀምራል። ቀጥ ብለን እንደዚህ አድርገን እንደዚህ ኤን ይኸው ከዚህ ጀመር ቀጥ ከስር ነው የሚጀምረው። ሶሪ ኤን ከዚህ ጋር ጀመረን እንደዚህ እንደዚህ ኤን ኦን ከዚህ ጋር ነው። ትልቅ ኦ መስራት ነው። ትልቅ ኦ መስራት ነው። ፒ ከላይ ከስር መሄድ ይቻላል፣ ከላይ መሄድ ይቻላል። እንዲያርገን እጃችን ነቅለን እዚህ ግማሹ ላይ ፒ እንደዚህ አድርገን ግማሹ ላይ ካፒታሎች ፒ እንደዚህ። ኪው ልክ ይሄንን ኦ እንደሰራ ነው ይሄንን እንሰራለን። ከዛ ኤችን ኪው ኦ ከሰራም በኋላ ኪው ይሄ አር ከታች ነው የሚነሳው። እንደዚህ አድርገን እንዲህ አድርገን አንድ ይኸው እንዲህ አድርገን አር ቀጥሎ ኤስ ነው። እሱ ከላይ ነው የሚጀምረው። ከዚህ ግማሹ ላይ ካፒታል ኤስ የሚጀምረው ካናት ነው። ቲም እንደዛው ነው። አንድ ሰረዝ ቲ አንድ ሰረዝ ቲ። ዩም ከላይ ነው የሚጀምረው።
አንድ ጊዜ ብቻ ሀ መጻፍ ነው። ዩ ዚህም እንደዛው ነው። ከላይ ነው የሚጀምረው ትንሽ ጋደድ፣ ከዚህም እንደዚህ በጣም እንዳይንቦረቀቅ። ይኸው ካፒታል ቢ። ደብሊውም እንደዛው ነው። ከዚህ ይኸው እዚህ ጋር ሲደርስ ይመለሳል፣ ቀጥ ብሎ ይወጣል። ይሄን እዚህ ጋር የሚያደርሱ አሉ። የሚመረጠው ይሄ ደብሊው ከዛ ኤክስ ነው። እሱም ከዚህ ነው የሚጀምረው። አንድ ያርገን ከወዲህ ብናደርገው ቆንጆ ነው። ዝም ብለን ኤክስ ምልክት ከማድረግ ትንሽ ጋደድ ብናደርጋት ጥሩ ትሆናል። ያው እንደዚህ ከዚህ ጋር ኤክስ ከዛ ዋይ ነው። እሱም ይኸው ከዚህ ጋር ይጀምራል ወደዚህ ብለን ግማሹ ጋር። ከዛ ይሄን ደግሞ እንደዚህ ነው የምናደርገው። አንዳንዶች እንደዚህ አርገው እንደዚህ ይጽፋሉ። ከዚህ ይልቅ ይሄኛው መንገድ የተሻለ ነው። ዋይ ግማሹ ላይ ከዛ ዋይ። ዜድም ከላይ ነው። ይኸው ቀጥ አድርገን ስንመለስ እዚህ ጋር ሄድን አይተን ነው የምንመለሰው ወደ ኋላ። ከዚህ የምንቆም ዜድ ካፒታሎች ማለት እንግዲህ እነዚህ ናቸው። አሁን እነዚህ ካስተማርናቸው በኋላ ደግሞ ስማቸውን ከስር ኤቢሲዲ በአማርኛ መጻፍ እንችላለን። ሌላው በዚሁ ላይ ደግሞ የምንቀጥለው ስሞል ሌተሮቹ የዚህ የከርሲቭ ፎርም ስሞል ሌተሮች እንዴት እንደሚጻፉ ደግሞ እናያለን። እሺ አሁን ደግሞ የስክሪፕት ስሞል ሌተሮች ትናንሾቹ እንዴት እንደሚጻፉ ነው። እነሱም ህግ አላቸው። ከየት እንደሚነሳ በደንብ ተጠንቅቃችሁ ብታዩ ጥሩ ነው። ይሄን የምንጽፈው ከዚህ መስመርና ከዚህ መስመር መካከል ላይ ነው የሚጀምረው። ስለዚህ ይኸው ጀምሬ በአንድ ጊዜ በቃ እጄ የሚነቀለው ያለ ከዚህ ጋር ጀምሩ እዛ ላይ ሄደን መተን ኤች ቢ ከላይ ነው የሚጀምረው። ቀጥ አድርገን አውርደን በላው ላይ ተመልሰን ነው እንደዚህ እንጂ እንዲህ አድርገን እንደዚህ ምናምን አይቻልም። ቀጥ ብሎ ማውረድ፣ በላው ላይ መመለስ፣ ከዛ እጅ ይነቀላል። ሲም እንደዛው ከመሃል ነው የምትነሳው፣ ስሞል ነች። ስለዚህ ከዚህ ጋር ይኸው ሲ የመስመሩ ግማሽ ማለት ነው። እናንተ ደብተራችሁ ላይ መስመር አላችሁ፣ የመስመሩ ግማሽ ማለት ነው። ዲም ከላይ ነው የሚጀምረው። ምልክቶቹን ቀጥ አድርገን አውርደን በላው ላይ ተመልሰን በወዲህ በኩል ነው ዲ። ይኸው በላው ላይ መሄድና ዲ እጅ ይነቀላል። ቀጥሎ ኢ ነች። እሷም ከመሃል ነው የምትነሳው። እንደዚህ አድርገን በላይ በኩል ሄደን ነው እንደዚህ የምንጽፈው። ይኸው እንደዚህ እንጂ እንዲህ እያደረጉ መጻፍ አይቻልም። ስለዚህ ኢ ኤፍ እንደ ከዘራ ነው። ይኸው ቀጥ እንዳይንጋደድ ኤፍ ኤፍ ጂ ኤን መጻፍ ከቻልን ለብዙዎቹ ጠቃሚ ነች ኤ። ስለዚህ ኤን ነው የምንሰራው ጂን ለመጻፍ። ይኸው ሄደን ወርደን እዚህ ጋር ስንደርስ እዚህ ጋር እንዳይደርስ ይሄ እርዝማን ጂ። ይኸው ይዘን ወርደን እዚህ ጋር ኤች
እሱም ከላይ ነው የሚጀምረው። ይኸው በላው ላይ ሄደን ለ የሚለውን ፊደል ይመስላል ኤች አይ ከማለች እንዲያርገን ትንሽ እንደዚች ትንሽ ጋር ጄ ልክ እንደዛ ሆነች። መስመሩን አቋርጦ ይወርዳል። ከዛ እዚህ ይላል ነጥብ ይኸው ጄ ኬ ከላይ ነው። ቀጥ ብለን እንወርዳለን። እጅ ይነሳል። ከዛ እዚህ ግማሹ ጋር ነው የምንመጣው። እንደዚች እንደዚህ እቺ ረጅም ነች፣ እቺ አጭር፣ አለበለዚያ ካፒታል ይሆናል። ኬ እዚህ ጋር ኤል ከላይ ነው። ቀጥ ብሎ እንዲወርድ ማለት ኤም ከዚህ ጋር ይጀምራል። ከታች ይኸው ግማሹ ላይ ነው። በላዩ ላይ መመለስ ይኸው እጅ ሳይነቀል በላዩ ላይ ሄዶ ኤም ኤንም እንደዛው ነው። ከዚህ ጋር ይጀምራል። ከዚህ ከታች ኤን ኦም እንደዚሁ ነው። ከመሃል ነው ኦ ፒ እሱም እንደዚህ ከዚህ ጋር ይጀምራል። አቋርጦ ሄድና ይቆማል። እዚህ አንገቱን እዚህ ላይ ማድረግ ይኸው አንገቱ እዚህ ጋር ኪው ኤን መጻፍ ነው። ኤን ለመጻፍ ይኸው ከዛ ወርደን እንች ልክ 9 ቁጥር እንደመጻፍ ማለት ነው። እጅ አይነቀልም። እንደዚህ አር ያውና እሱም ይወርዳል። በላዩ ላይ ሄደን ጫፏ ጋር ስንደርስ ጠምዘዝ እንደዛፍ ይኸው በላዩ ላይ ሄደን ጠምዘዝ። ኤስ መሃለች ትንሿ ኤስ ይኸው ቲ ከላይ ነው ትንሽ ቲ ትንሽ ዩ ከላይ ነው መሃል ላይ ሆኖ ከመሃል ነው ቅድም እንደጻፍነው ማለት ነው። ዩ ቪም እንደዛው ነው። ትንሽ ጋደድ ይላል። ይኸው ደብሊው ትንሽ ነች እሷም ይኸው ደብሊው ኤክስ እሷም ከመሃል ነው። ኤክስ ዋይ ከመሃል ነው። በላዩ ላይ ተመልሰን ዋይ ዜድ ከመሃል ነው። ትንሿ ዜድ ይህን ይመስላል። እንግዲህ አጻጻፋችን ከየት ተነስተን እንዴት እንደሰራን ልጆቹ በዚህ አይነት እጃቸውን ሳይነቅሉ ፊደሎችን የመጨረስ ችሎታ እንዲኖራቸው ነው እንጂ በተለያየ መንገድ መጻፍ ይቻላል።